ተይኝ በእናትሽ ተይኝ ምን ማለት ነው ስልክ አይደለም እኮ የተሸጠው መኪና እኮ ነው እንደቀላል ነገር ሳያማክረኝ ይሸጣል እንዴ ስንት ነገር እኮ የተነጋገርን ያለ ነው አይደለ መኪና ቀላል ነው እንዴ ሳይነግረኝ የሚሸጠው ሁለቱም በጋብቻ ውስጥ እኩል ሚና ነው ያላቸው እኩል ስልጣን ነው ያላቸው እኩል የማስተዳደር ኃላፊነት ነው ያላቸው አሁን ብዙ ጊዜ ይነሳል ታቃለች አታቅም ነግሬያታለሁ አሳውቅ ያለ የሚል ያለ ፍቃድ የተሰጠ ውል ስለሆነ የኔም ንብረት እዛው ስላለበት የጋራ ንብረቴ ስለሆነ ይፍረስልኝ የሚልበት አንደኛው መንገድ ነው በህግ እውቅና የተሰጠው መስዬ እንዴት ነሽ? አለሁልሽ ደህና ነሽ? አለሁ ደህና ነሽ? አለሁ መስገን ደህና ነሽ? እግዚአብሔር ይመስገን እኔ ደህና ነኝ። አንቺ እንዴት ነሽ? አለሁ ቆንጆ ነው። እኔ የምልሽ ዛሬ ላገኝሽ ፈልጌ ነበረ። ዛሬ ምንም ብትይ ምንም አልችልም ዛሬ። አሃ ዛሬማ ግዴታ ነው መገናኘት አለብን። 5 ደቂቃም ቢሆን ምንም ሰዓት ባይኖርሽም ግዴታ መገናኘት አለብን። የምንመካከረው ጉዳይ አለን። ይሄኔ ዝም ብለሽ አንድ ወሬ ሰምተሽ ሆናል እባክሽ በስልክ ንገሪኝ እኔ ለራሴ ጊዜ አይደለም በስልክ የሚሆን ጉዳይ አይደለም በአካል በጠረጴዛ ጉዳይ የሚፈታ ጉዳይ ነው። ምንድነው ይሄን ያላራ ንገሪኝ እባክሽ እኔ ለራሴ በጣም አስቸኳይ ነው መስዬ መተሽ ብንነጋገር ይሻላል እንመካከርበት። የት ነሽ? እሺ እዛኛ ቢሮ ሰፈር አካባቢ ቢሮ አጠገብ በቃ መጣሁ ግን ብዙ አልቆይም እሺ በእናትሽ። እሺ ችግር የለውም 5 ደቂቃ በቂ ነው ብቻ አንቺ ነኝ እንጂ እጠብቅሻለሁ። እሺ ተረሺ በእናትሽ ታጣደፍክሽ አይደል? ተደፍጬልሽ ነበር ጭራሽ እዚህ ደረጃው ገስ ክለፈለፈች ጉደኛ ምንሽ ነው እንደዚህ ያለው ትሮሽ? እኔ ምንሽ መስያ መኪናችሁ አለ እንዴ? የትኛው? ያ ዶልፊኑ መኪና። አዎ ምን ነው አጥበቀሽ ጠየቅሽኝ። ተሸጧል የሚባል ወሬ ሰማሁኝ። ኧረ አልተሸጠም። ማነው ደግሞ እንደዚህ ያለው? እኔ ግን አንድ ወሬ ሰምቼ ነው ልጠይቅሽ የፈለኩት። ሰው ያወራል የኛ ህዝብ ምንድነው? ተሸጧል የሚል ወሬ ሰማሁ። የተሳሳተ ወሬ ሰምተሽ ነው? እኔ ሰምቻለሁ። ኧረ በእናትሽ ተይ ተይ አንቺ ደግሞ እየነገርኩሽ የባለቤቴ ወንድም ክፍለ ሀገር ይዞት ነው ያለው። ያ ዘመዳችንን ከቤን አወቅሽው? ከቤ ዘመዳችሁ? አዎ ደላላ ደግሞ ሊዋሽ አይችልም። አንቺ መቼ ነው የሰማሽው? አንቺ ቆይተሻል ከሰማሽ ወይስ መቼ ነው? እኔ ገና አሁን ነው የሰማሁት። ልክ እንደሰማሁ ነው መጥቼ ላንቺ የነገርኩት። ተይኝ በእናትሽ ተይኝ። ምን ማለት ነው ስልክ አይደለም እኮ የተሸጠው መኪና እኮ ነው እንደቀላል ነገር ሳያማክረኝ ይሸጣል እንዴ? ስንት ነገር እኮ የተነጋገርን ያለ ነው አይደለ? መኪና ቀላል ነው እንዴ ሳይነግረኝ የሚሸጠው? ምን አይነት ነው? በቃ ተረጋጊ። በቃ ሌላ አማራጭ እንፈልጋለን። ምንድነው አማራጭ የምንፈልገው? ኦልሬዲ እኮ መኪናው ተሸጧል። በቃ የህግ ባለሙያ እናማክራለን። በቃ አይዞሽ፣ በቃ ትጨናነቂ። በቃ የሚሆነውን እናደርጋለን። የህግ ባለሙያ እናማክራለን፣ የሚሆነውን ነገር እናደርጋለን። በቃ አንቺ አትጨናነቂ። በቃ እንግዲህ ኦልሬዲ አንዴ ተሸጧል። በቃ ምን ማድረግ ይቻላል? በቃ አይዞሽ። ሰላም ጤና ይስጥልን ክቡራት እንደምንሰነበታችሁ በየ15 ቀን አንድ ጊዜ የሚቀርብላችሁ የጠበቆች ወግ ዛሬም ጀምሯል። እንደተለመደው ዛሬም በተለያዩ የህግ ጉዳዮች እንነጋገራለን፣ እንሟገታለን፣ እናወጋለን። ዛሬም አዲስ የህግ ርዕስ ይዘንላችሁ ቀርበናል። ሶል የዛሬ ርዕሳችን ምንድነው? በምን ጉዳይ ላይ ነው የምንነጋገረው? እንግዲህ እንዳልከው ዛሬ በአዲስ የህግ ጉዳይ መተናል። ዛሬ የምንወያየው እንግዲህ ባልና ሚስት ወይ ደግሞ እንደ ባልና ሚስት ሆነው በግንኙነት ውስጥ የሚኖሩ ሰዎች ስለ ንብረት አስተዳደራቸው በተመለከተ ያላቸው መብት ነው የምናየው። በተለይ ደግሞ በልዩ ሁኔታ ዛሬ ለማንሳት የፈለግነው ብዙ ከማይንቀሳቀስ ንብረት ወይ ደግሞ ከተለያዩ ንብረቶችን በተመለከተ ያለ አንደኛው ተጋቢ ፍቃድ የሚከናወኑ ተግባራትን እና ህጉ ምንድነው የሚጠይቀው፣ ምን አይነት ጉዳዮች ስምምነትን ይፈልጋሉ የሚሉትን ነጥቦች አንስተን እንወያያለን ማለት ነው። ስለዚህ እንደ መነሻ እንዲሆነን አጠቃላይ ያለው የንብረት አስተዳደር ባልና ሚስትን በተመለከተ እስኪ ሀሳብ እናንሳና በዛ ላይ ተወያይተው ወደ ዋናው ጉዳያችን ደግሞ እንገባለን። ስለዚህ እስኪ መጀመሪያ እንግዲህ እንደሚታወቀው ጋብቻ በተጋቢዎች ዘንድ ከሚፈጥረው ኃላፊነት ውስጥ አንዱ በጋብቻ ውስጥ ሆነ የጋብቻውን ንብረቶች የጋራ ንብረቶች በተመለከተ አንደኛው ወገን እንደፈለገ የሚያዝበት አይደለም። ሁለቱም በጋብቻ ውስጥ እኩል ሚና ነው ያላቸው፣ እኩል ስልጣን ነው ያላቸው፣ እኩል የማስተዳደር ኃላፊነት ነው ያላቸው። አንዱ አዛዥ ናዛዥ የሚሆኑበት፣ አንዱ የበላይ አንዱ የበታች የማይሆኑበት ስርዓት አክትሟል። ድሮ
በቤተሰብ ህጉ ማነው በፍትሐ ብሔር ህጉ ላይ እንደዚህ አይነት ምልክቶች ያሉባቸው በርካታ ድንጋጌዎችን እናገኝ ነበር። ግን በተሻሻለው የቤተሰብ ህጋችን የፌዴራሉ ማለት ነው ሁለቱም እኩል እንደሆኑ ነው የሚያወራው እና እስኪ አንደኛው ለአንደኛው ፍቃድ ሳይሰጠው ወይም የሁለቱ መግባባት እና ስምምነት ሳይኖር ሊደረጉ የማይገባቸው ነገሮች ምንድን ናቸው? የባልና ሚስትን ንብረትን በተመለከተ ህጉ የጋራ ስምምነት ያስፈልጋቸዋል። በተለይ ደግሞ ከሌላ ሶስተኛ ወገን ጋር በሚኖረን ግንኙነት በተመለከተ በግልጽ ያስቀመጣቸው ጉዳዮች አሉ። ለምሳሌ የማይንቀሳቀስ ንብረትን በተመለከተ ያለ አንደኛው ተጋቢ ፍቃድ ለሌላ ሶስተኛ ወገን በስጦታም ይሁን በሽያጭም ይሁን በሌላ ማናቸውም መንገድ መብትን ሊያጎናጽፉ በሚችሉ መንገዶች ማስተላለፍ ይከለክላል። በግልጽ አንዱ ይሄ ነው። የማይንቀሳቀስ ንብረት ቤት ለምሳሌ ሊሆን ይችላል። እንደዚህ አይነት የማይንቀሳቀሱ ንብረቶችን ለሌላ ሰው ለማስተላለፍ በግልጽ ይከለክላል። አንዱ ይሄ ነው። ሁለተኛው ደግሞ ተንቀሳቃሽ ሆነው ከብር 500 ብር በላይ ዋጋ ያላቸውን የሚንቀሳቀሱ ንብረቶችን ተላላፊ ገንዘቦችም ሊሆኑ ይችላሉ። እነሱን ያለ አንደኛው ተጋቢ ፈቃድ ይሄንንም ማስተላለፍ መስጠት አይቻልም። አንዳንድ ደግሞ አሁን ስናያቸው ቀላል የሚመስሉ ነገሮች አሉ። 100 ብር እንግዲህ ምናልባት ያኔ ህጉ ሲወጣ እንግዲህ 100 ብር 500 ብር ያላቸው ቫሊዩም ታሳቢ ተደርጎ ሊሆን ይችላል። 100 ብር ዋጋ ያላቸውን ነገሮች ራሱ በስጦታ ለማስተላለፍ የሁለቱ ስምምነት አስፈላጊ እንደሆነ ይደነግጋል ህጉ። ከዛ በተጨማሪ ደግሞ ከብር 500 ብር በላይ ለማበደርም ይሁን ለመበደር የሁለቱ ስምምነት ያስፈልጋል። ሀሳባቸው መግለጽ አለባቸው። ፈቃደኝነታቸው መግለጽ መቻል አለባቸው። ሌላው ደግሞ ዋስትና ዋስ ለመሆን ለሌላ ሰው ዋስ ለመሆን አሁን በተለምዶ ብዙ ጊዜ ሰዎች ለሌላ ሰው ለሙያ ባልደረቦቻቸው ሊሆኑ ይችላሉ፣ ለጓደኞቻቸው፣ ለቤተሰብ አካል ለሆነ አባል ለሆነ ሰው ዋስ ሊሆኑ ይችላሉ። ስለዚህ እነዚህ የዋስትና ውሎች የሚገባቸው ዋስትና ግዴታዎች ራሱ የተጋቢዎቹን የጋራ ስምምነት የሚፈልጉ ናቸው። አንዳንዶቹ እንግዲህ ሙሌ እንደምታየው አንተም ቀለል ያለው የሚመስሉን ነገር ግን ሪሊ እናደርጋቸዋለን ወይ ብለን የምንጠይቃቸው ነገሮች ናቸው ህጉ በግዴታነት የሚያስቀምጣቸው እና እነዚህ ናቸው ህጉ በዋናነት የጋራ ስምምነትን የሚጠይቁ ጉዳዮች ያላንዳቸው ፍቃድ ምንም አይነት ነገር እንዳናረግ የሚከለክሉ ገደቦችን የሚያስቀምጥ ድንጋጌ ነው። ያው እንግዲህ ባልና ሚስቶች በእያንዳንዱ ትንንሽ ነገር ይጨቃጨቃሉ ተብሎ ባይገመትም በህጉ ግን ቢያንስ ማድረግ ያለባቸውና የሌለባቸው ነገር ተመልክቷል እንጂ አንደኛው ወገን 200 ብር ለኔ ቢጤ ወይም ለተቸገረ ሰው ቢሰጥ መስጠት አይችልም ነው እያለ ያለው ህጉ። ግን እዚህ ድረስ ወርደው ባልና ሚስት ይጨቃጨቁበታል ተብሎ ባይታሰብም ማለት ነው። እዚህ ጋር እንግዲህ ምን አይነት ንብረቶችን ያለ ፈቃድ ማስተላለፍ መስጠት እንደሚቻልና እንደማይቻል አሁን ዘርዝረናል። ይሄ የተከለከለበትም ዓላማ በቃ ንብረቱ የጋራ ነው፣ ሁለቱም ደግሞ በጋብቻ ውስጥ እኩል ስልጣን አላቸው ተብሎ ስለሚገመት ነው። መረጃ የመቀያየር ግዴታንም ይጥላል። ስለ ንብረት አስተዳደራቸው በተመለከተ ሁለቱም ተጋቢዎች መረጃ አንደኛው ለሌላኛው የማሳወቅ ግዴታ ጭምር ስላለ ያንንም መብትም የሚያጎናጽፍ ነው እና እዚህ ላይ ግን በደንብ ልናወራበት ልንከራከርበት የሚገባው ምክንያቱም በባለሙያዎች መካከል የልዩነት ሀሳቦች ስላለ አንደኛው ተጋቢ ይህንን ግዴታውን ይህን በህግ የተቀመጠውን ግዴታ ለምሳሌ ቅድም ያልነውን የማይንቀሳቀስ ንብረት ያሌለኛው ተጋቢ መሸጥ አይቻልም የሚለውን መርህ ጥሶ ሸጦ ቢገኝ ሰጥቶ ቢገኝ አስተላልፎ ቢገኝ ውጤቱ ምንድን ነው የሚሆነው የሚለውን ነው ቀጥለን የምንነጋገረው እና ምን አይነት ውጤት አለው? ውጤቱን በተመለከተ እንግዲህ ብዙ ጊዜ እንደዚህ ፕራክቲካሊ እናያለን አይደል እንዴ? እኛም በስራችን ያጋጥመናል። ብዙ ጊዜም በማህበረሰባችን ውስጥ ያለ አንደኛው ተጋቢ አሁን የቀረበው እንግዲህ ድራማ ላይም እንደተመለከተው ያለ አንደኛው ተጋቢ ንብረት ተሸጦ ይገኛል። ነገር ግን እንደዚህ አይነት በሚያጋጥምበት ጊዜ ደግሞ ምን መደረግ እንዳለበት ደግሞ ህጉ የራሱን ስርዓት ዘርግቷል። ምንድነው? በተሻሻለ ቤተሰብ ህጋችን አንቀጽ 69 ላይ ይሄንኑ ሲያስቀምጥ ተጋቢዎቹ ያላቸው መብት ደግሞ ያስቀምጣል። በእንደዚህ አይነት ሁኔታ ያለ አንደኛው ፍቃድ ንብረት ተሸጦ ተዘዋውሮ በስጦታም ይሁን በምን ተላልፎ ከተገኘ ባወቀ ተጋቢው ባገኘ መሸጡን መለወጡ ለሌላ ሰው መተላለፉን ባወቀ ጊዜ በ6 ወር ጊዜ ውስጥ እጅግ ቢዘገይ ደግሞ በ2 ዓመት ጊዜ ውስጥ መብቱን መጠየቅ እንደሚችል በህግ አግባብ መብቱን መጠየቅ እንደሚችል ይገልጻል እና
እያንዳንዱን ጉዳዮች የምናየው ኬዝ ባይ ኬዝ ነው። እንደዚህ አሁን እንግዲህ የምንወያይበት መርሆቹ ላይ ነው። ነገር ግን ለእያንዳንዱ ጉዳይ እንደየሁኔታው፣ እንደየጉዳዩ አይነት፣ እንደየወቅቱ የሚታይ ነው። ነገር ግን መርሁን ስናይ ግን የተዘረጋው መብት በህግ አግባብ መብትን ማንኛውም ሰው እየተሰጠ አሁን ለምሳሌ አንድ ሰው መብቱ ቤት ቢኖር ባልና ሚስቶቹ ያ ቤት ያለ አንደኛው ተጋቢ ያለ ሚስት ወይም ያለ ባል ፍቃድ ለሌላ ሰው ተሸጦ ቢገኝ የተሸጠበት የጋራ ባለ ንብረት ነው የሚለው አካል በ6 ወር ጊዜ ውስጥ እጅግ ቢዘገይ ደግሞ ካወቀበት ቀን ጀምሮ በ6 ወር ጊዜ ውስጥ በማንኛውም በ2 ዓመት ውስጥ ይላል እና ይሄ ነው በቤተሰብ ህጉ ላይ ያለው ነገር። ግን እንግዲህ አሁን ምናልባት ቅርብ ጊዜ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደግሞ ይሄንን የተቀመጠውን በዚህ አግባብ የተቀመጠው የይርጋ ድንጋጌ እሱን በመለወጥ በተለይ ከስጦታ ጋር በተያያዘ ያለውን ነገር በስጦታ የተጋቢዎች ንብረት የተላለፈ ከሆነ መብት ያለው ወገን መጠየቅ ያለበት በ2 ዓመት ጊዜ ውስጥ ሳይሆን በፍትሐ ብሔር ህጉ አንቀጽ 1845 ላይ የተቀመጠው የ10 ዓመት ይርጋ ነው ተፈጻሚነት ያለው ብሎ ከስጦታ ባህሪ አንጻር በሚል ምክንያት በመስጠት ውሳኔ ሰጥቶበታል። ስለዚህ ይሄ ነው እንግዲህ ያለው መብት ማለት ነው። ያው ዞሮ ዞሮ ምንድነው ይሄ ክርክር በሚነሳበት ጊዜ ነው። ነገር ግን ራሳቸው ባለጉዳዮቹ መብታቸውን የሚያውቁና በመካከላቸው መግባባት ካለ ራሳቸው ንብረታቸውን ስለሚያውቁ በዛ አግባብ የሚጨርሱበት ሁኔታ እንዳለ ሆኖ ነገር ግን አለመግባባት በሚፈጠርበት ጊዜ ግን ተጋቢ ያለው መብት ይሄ ነው እና ከዚህ አንጻር አሁን እስኪ ከጊዜ ገደቡ አንጻር ከምን አንጻር አሁን ሰበርም ከሰጠው ውሳኔና አሁን ካነሳሁት አንጻር ምን ይመስላል? ያንተ ምልከታ ምንድን ነው ያለህ ነገር? አዎ እንደምናውቀው እንግዲህ በውል ህጋችን ላይ የውል ማፍረሻ የሚባሉ ምክንያቶች አሉ የተዘረዘሩ አይደል? ከፍቃድ ጉለት ጋር ከፎርም ጋር ከተለያዩ ጉዳዮች ጋር የተያዙ የውል ማፍረሻ ምክንያቶች አሉ እና እዚህ በቤተሰብ ህጉ አንቀጽ 69 ላይ የተቀመጠው ሌላ የውል ማፍረሻ ምክንያት አድርገን ልንቆጥረው እንችላለን። ተመሳሳይ ከፍትሐ ብሔር ህጉ ጋር እኩል ደረጃ ያለው የቤተሰብ ህግ ሁለቱም አዋጆች ናቸው። ይሄኛው ግን በልዩነት የባልና ሚስት ንብረትን በተመለከተ አንደኛው ወገን ሸጦ በሚገኝበት ጊዜ ሌላኛው ወገን ይሄ ውል ይፍረስልኝ ያለ ፍቃድ የተሰጠ ውል ስለሆነ የኔም ንብረት እዛ ውስጥ ስላለበት የጋራ ንብረቴ ስለሆነ ይፍረስልኝ የሚልበት አንደኛው መንገድ ነው በህግ እውቅና የተሰጠው ማለት ነው። አንዳንድ ባለሙያዎች በቃ ተዋዋይ ወገን አይደለችም እቺ ሴት ወይም ይሄ ሰው ተዋዋይ ወገን ያልሆነ ሰው እንዴት ውል ይፍረስልኝ ብሎ ይጠይቃል ብለው የሚከራከሩ ሰዎች አሉ። ግን በህግ ነው እንግዲህ ፍቃድ የተሰጠው። ሌሎች ሰዎች እንግዲህ ሶስተኛ ወገኖች እኮ የሌሎች ሰዎች ወገን ውል ይፍረስልኝ ብለው ሊመጡ ይችላሉ። በእኔ ንብረት ላይ ነው የተዋዋሉት ማለት ባይጠበቅባቸው ራሱ ግን ያንን ውል ዋጋ ለማሳጠት ወይ በዛ ውል ምክንያት አንዳች መብት ተገኝቶ ከሆነ ያንን ውል ማስፈረስ ግዴታ በሚሆንበት ጊዜ ሶስተኛ ወገኖችን መጥተው ይህንን ጥያቄ ማቅረብ ይችላሉ እና በዚህ የቤተሰብ ህግ አንቀጽ 69 ላይ ፍቃዱን ያልሰጠው ወገን አሁን በድራማችንም ላይ እንዳየው እንግዲህ ሚስት አታውቅም አይደል? ባል መኪናውን በሚሸጥበት ጊዜ ስለዚህ አታውቅም። ባወቀች ጊዜ ሄዳ ይሄ ውል ይፍረስልኝ፣ የኔም ፍቃድ አልተሰጠበትም፣ ይሄ ንብረት ላይ ደግሞ እኔም መብት አለኝ ብላ ማስፈረስ የምትችልበት አንዱ መንገድ ነው። ይሄን እንድታደርግ ደግሞ ስልጣን የሰጣት ህጉ ራሱ። ስለዚህ ህጉ ስልጣን እስከሰጣት ጊዜ ድረስ ተዋዋይ ባልሆነችበት ውል ላይ ሄዳ እንዴት ይፍረስልኝ ትላለች? ማስፈረስም አይጠበቅባትም። የራስ ያልሆነ ንብረት እስከተሸጠ ጊዜ ድረስ ሄዳም ራሱ መጠየቅ አትችልም እስከማለት ድረስ ይከራከራሉ። ነገር ግን ውል ተደርጓል፣ መብት ተላልፏል፣ ካርታም እኮ ወጥቶለት ሊሆን ይችላል ፎዛት ማተር በዛ ውል መነሻነት እና ሄዳ መብቷን መጠየቅ አለባት። ምክንያቱም እዚህ ጋር ህጉ ሁለት ነገሮችን ነው ሊጠብቅ እየፈለገ ያለው። አንደኛ መብቱን ወይም ፍቃዱን ያልሰጠው ወገን ንብረት በሌላኛው ወገን ያልተገባ ድርጊት ህግን በመጣስና በመተላለፍ አደጋ ላይ ሊወድቅ ስለማይገባ ህጉ ጥበቃ ሊያደርግለት ስለሚፈልግ ጥበቃም ሊያደርግ ስለሚገባው፣ ምክንያቱም የሌላ ሰው የጋራ ንብረት ነው እየሸጠ ያለው። ህገ መንግስታዊ መብቷ ነው፣ በንብረት ዘንድ እኩል መብት አላት። ግን ደግሞ በሌላ በኩል ደግሞ የጊዜ ገደብ የተደረገበት መሰረታዊ ምክንያት ምንድን ነው? ያኛው ወገን ደግሞ ንብረት ገዝቷል አይደል? በአግባቡ በስጋት መኖር የለበትም። ወስዷል፣ ትራንዛክሽን ፈጽሟል። ገንዘብ እስከከፈለ ጊዜ ድረስ ይሄን ውል መቼ ነው የሚያፈርሱት እያለ እየሰጋ መቆየት ስለሌለበት በዘፈቀደ በማንኛውም ጊዜ ከሱ ስጋትም ብቻ ሳይሆን ውሎች በህግ ጥበቃ ከሚደረግላቸው ህጋዊ ተግባሮች ውስጥ አንዱ ውል ነው አይደል?
ውል ዝም ብሎ በማናቸውም ጊዜ እየመጡ ይፍረስ የሚባል ከሆነ አደገኛም ስለሆነ ትራንዛክሽንን መተማመንንም ነው በውል ላይ እምነት ላይ የሚያሳድር ትራንዛክሽንን መጠበቅም ስላለበት በሁለቱ የሚጣረሱ የሚመስሉ መብቶች ላይ በሚናጠቁ መብቶች ላይ ባላንስ የመስራት ተግባር ነው የቤተሰብ ሕጉ በአንቀጽ 69 ላይ ፈጸመው። ግን ቅድም አንተ የጠቀስከው የሰበር ውሳኔ አንድ ማሳያ ነው። ከዛ በፊት ላቋርጥህና ምናልባት ተመልካቾቻችንም ይጠይቃሉ ያስባለሁ። በባልና ሚስት መካከል እንግዲህ ያው መተማመን አለ፣ መረጃ መቀየር አለባቸው ብለን እናስባለን። አንዳቸው ለአንዳቸው ታማኝ መሆን አለባቸው በሚልም ሕጉ በግልጽ ያስቀምጣል የቤተሰብ ሕጉና እያወራን ያለ ነው ስለ ስምምነት አስፈላጊ ነው ወይ ደግሞ ኮንሰንት የምንለው ማለት ነው። ስለዚህ ከዛ አንጻር በምንድን ነው የሚገለጸው? በሁለቱ መካከል ኮንሰንት ስለመኖሩ መገለጫዎቹ ምንድን ናቸው? አሁን ብዙ ጊዜ ይነሳል ታውቃለች፣ አታውቅም፣ ነግሬያታለሁ፣ አሳውቂያለሁ የሚል። ስለዚህ መገለጫዎቹ ምንድን ናቸው ብንል አንደኛው እንግዲህ ያው መነጋገር ነው አይደለ? መረጃ መለዋወጥ ነው። ስለ እያንዳንዱ አክቲቪቲ፣ ስለሚሰሩት ስራ፣ ባል ስለሚሰራው ስራ፣ ሚስትም ስለምትሰራው ስራ መረጃ መቀየር አለባቸው። ያላቸውን ገቢ ማወቅ አለባቸው። ንብረቶቻቸው ማወቅ መቻል አለባቸው። አንደኛው መንገድ ያ ነው። በመካከላቸው ያለው ግልጽ የሆነ ኮሚኒኬሽን ወይ ደግሞ የመረጃ ልውውጥ ነው አንዱ የሚሆነው። ሁለተኛው ደግሞ መገለጫው በውክልና ነው አይደለ? ውክልና እንግዲህ አንደኛው ተጋቢ ለሌላኛው ተጋቢ እንደሱ ሆኖ ንብረቱን እንዲያስተዳድርለት፣ እንዲሸጥ፣ እንዲለውጥ፣ እንዲያከራይ የተለያዩ የተግባራትን ለማከናወን የሚያስችል ግልጽ ውክልና መስጠት አንዱ መገለጫ ሊሆን ይችላል። ስለዚህ እነዚህ ነገሮች አንደኛው ስምምነትን የምንገልጽባቸው መንገዶች ናቸው ብለን እንድንወስድ እግረ መንገድ ለማንሳት ነው። ምክንያቱም ብዙ ጊዜ እነዚያ ነገር አከራካሪ ስለሚሆኑ እና ሰዎች ግልጽ እንዲሆንላቸው ነው። በቤተሰብ ሕጉ አንቀጽ 68 ላይ ቅድም እንደዘረዘር ነው በምን አይነት ጉዳዮች ላይ ነው ስምምነታቸውን መስጠት ያለባቸው የሚለውን ይዘረዝርና ስምምነትም አስፈላጊ መሆኑን ካስቀመጠ በኋላ ግን ያ ስምምነት በምን አይነት ፎርም መገለጽ እንዳለበት ወይም በምን አይነት ቅርጽ መገለጽ እንዳለበት ምንም የሚለው ነገር የለም። በመግቢያው ላይ በእርግጥ በሌላ ሕግ በተለየ ሁኔታ ካልተደነገገ በስተቀር ይላል። ይሄ የሚመስለው በሌላ ሕግ ብቻውን መሸጥ የሚችልበት ብቻውን ማድረግ የሚችልበት ካለ ለማለት ፈልጎ ነው እንጂ ያለሷ ስምምነት መሸጥ በተመለከተ እንጂ ስለ ፎርም አይደለም የሚያወራው። ለምሳሌ ቅድምም ማንሳት ካለብን ነገር ውስጥ አንዱ ያ ሌላ ሕግ ምንድን ነው? ለምሳሌ የአንደኛውን ተጋቢ ፈቃድ ሳይፈልግ ባል ወይም ሚስት ብቻውን ሊያደርጉት የሚችሉት ካልን አንዱ የምንገልጸው የነጋዴዎች ናቸው። ለምሳሌ የንግድ ሕጋችንን መሰረት አድርገን ከተነጋገርን ነጋዴዎች ንግድ በሚነግዱበት ጊዜ በእያንዳንዱ ንግድ እንቅስቃሴ እየሄዱ ሚስታቸውን ባላቸውን እያማከሩ ንግድ መነገድ ከባድ እና አስቸጋሪ ስለሆነ በንግድ ሂደት ውስጥ ከሆነ ሽያጩ እየተከናወነ ያለው እየተሸጠ ያለው ነገር በእርግጥም የጋራ ንብረት ቢሆንም ነገር ግን የሌላኛውን ተጋቢ ፈቃድ መጠየቅ አያስፈልግም። ሄዶ አይቺን ነገር ሊሸጣት ነው፣ ከ500 ብር በላይ ናት፣ ከ1000 ብር በላይ ነው፣ የማይንቀሳቀስ ንብረት ነው እያለ ሄዶ ማማከር የለበትም ንግድ እስከሆነ ጊዜ ድረስ። ለምንድን ነው ይሄ? ለንግዱ ጥበቃ ለማድረግ። ሚስት እዚህ ላይ ያላት ሚና ምንድን ነው? ባል እዚህ ላይ ያለው ሚና ምንድን ነው? ንግዱን የሚቃወም ከሆነ የንግድ አካሄዱን የሚቃወም ከሆነ ሄዶ ይህንን ንግድ እቃወማለሁ ብሎ በንግድ ሚኒስቴር ይህንን ተቃውሞ ማስመዝገብ ነው ያለበት። ያንስ ካላደረገ ጊዜ ድረስ የዛኛው ወገን ፍቃድ አያስፈልግም። ሌላው የማይንቀሳቀስ ንብረትን በተመለከተ በተመሳሳይ የማይንቀሳቀስ ንብረት በተመለከተ በፍትሐብሔር ሕጋችን አንቀጽ 1723 ላይ በግልጽ እንደተመለከተው በጽሁፍ መደረግ እንዳለበት ይገልጻል። ስለዚህ በእንዲህ አይነት ጉዳይም የሚሰጥ ፈቃድ በጽሁፍ መሆን አለበት ብዬ ነው ማምነው። ነገር ግን ከዚህ በመለስ ሕግ የተለየ ስምምነታቸውን የሚገልጹበትን መንገድ ሕግ በተለየ መንገድ ያስቀመጠው ፎርም ከሌለ በማናቸውም መንገድ በእንቅስቃሴ በይሁንታ እሺ በማለት በተለያየ መንገድ ፍቃዳቸውን ሊገልጹ ይችላሉ። ለምሳሌ 200 ብር ስጦታ የሚሰጥ ሰው ካለ 200 ብር መስጠቱን ፈቅጃለሁ ብሎ በጽሁፍ ማድረግ ላይ ይጠበቅ ይችላል። ሲሰጥ እያየ ዝም በማለት በተለያየ መንገድ ይህንን ፍቃድ መግለጽ የሚቻልበት ሁኔታ አለ የሚለውን ነው። ስለዚህ ግን እዚህ ላይ ለተመልካቾቻችን አሳሳች እንዳይሆን እኔ እናንተ እያደረግን ያለ ነው የኔንና ያንተን መረዳት ወይም ሀሳብ እያንሸራሸርን እየተከራከርን ነው። ግን ማድረግ የሚገባቸው ግን ሁኔታውና ይሄ ነገሮች ተፈጥረው ችግር ተፈጥሮ እንደ ክርክር የምናቀርበውን ነገር ነው አሁን እያነሳን ያለ ነው። ግን መደረግ ያለበት የሚሻለው ሪስክ ዜሮ የሆነው ግን በተቻለ መጠን
በቃ በጽሁፍ የተደረገ ስምምነት መስጠት መቻል ወይም ደግሞ ሚስትም አብራ ወይም ባልም አብሮ የውሉ አካል እንዲሆን ማድረግ እነዚህ ወደፊት በባለሙያዎች ዘንድ የተለያየ አቋም በመያዙ ሰበር በተለያየ መንገድ የተለያዩ ውሳኔዎች በመስጠቱ ምክንያት ሊመጣ የሚችልን ሪስክ ግን ማስቀረት የሚቻለው የተሻለውን ቤስት የሆነውን ነገር በማድረግ ነው። ካገባ ሰው የሆነን ነገር በምትቀበልበት፣ በምትወስድበት፣ በምገዛበት ጊዜ ያኛው ወገን ስምምነቱን ሰጥቷል ወይ ብለህ መጠየቅ አለብህ። የስምምነቱን ፎርም በተመለከተ በተቻለህ መጠን ደግሞ በጽሁፍ ብታደርገው ነው የምትመከረው። ነገ ክርክር ሲገጥም በቀላሉ ታስረዳለህ። ታቅ ነበረ የሚለውን ለማስረዳት እንዲህ ሰምታለች፣ በዚህ ጋር ወጥታለች፣ በዚህ ጋር ወርዳለች ከምትል በተቻለ መጠን ከተቻለ ደግሞ የውሉ አካል ማድረግ ካልሆነ ደግሞ የዛኛውን ወገን ውክልና መጠየቅ። አዎ። እና እንደዚህ አይነት ጥንቃቄዎችን ቢያንስ ማድረግ እና የተሻለ ጥበቃ ህጉ እንዲሰጣቸው ሰፋ ያለ ጥበቃ እንዲሰጣቸው ማድረግ ይችላሉ። ሌላኛው ነጥባችን ቅድም ጀምረህ ወደ አቋረጥከው ከዚህ ከይርጋው ጋር በተያያዘ በተለይ ደግሞ ጠቅላይ ፍርድ ቤት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠው ይሄን ይርጋውን በተመለከተ የ2 ዓመት ይርጋውን በተመለከተ ወደ 1845 በፍትሐ ብሔር ህጉ መሰረት የ10 ዓመት ይርጋ ነው ተፈጻሚ የሚሆነው። ስለዚህ እንደዚህ አይነት ጉዳይ የገጠማቸው ሰዎች በ10 ዓመት ውስጥ የመጠየቅ መብት አላቸው የሚል ከቤተሰብ ህጉ ከተቀመጠው መብት ሰፋ ያለ መብት እንደገና ሰጥቷል እና ከዚህ አንጻር ያለህ ምልከታ ምን ይመስላል? አዎ እንግዲህ ቅድም እንዳልነው አንቀጽ 68 ላይ የአንደኛው ተጋቢ ፈቃድ የሚያስፈልጋቸው ነገሮች በግልጽ ተመልክቶ ይገኛል። ከነዛ ነገሮች ውስጥ አንዱ በስጦታ ንብረትን ማስተላለፍ የዛኛውን ወገን ፈቃድ የሚፈልግ ነገር ነው። ስለዚህ ያኛው ወገን ፈቃድ ካልሰጠ እንግዲህ የቤተሰብ ህጉ አንቀጽ 69 ካወክ በ6 ወር ውስጥ ካላወክ ደግሞ በ2 ዓመት ውስጥ ይህንን ነገር አፍርስ ብሏል። ይህን ሲል በጠቅላላ በአንቀጽ 68 በተዘረዘሩ ጉዳዮች ላይ በሙሉ ነው። በአንቀጽ 68 ከተዘረዘሩ ጉዳዮች ውስጥ አንዱ ደግሞ ስጦታ ነው። እንግዲህ ሰበር እዚህ ጋር ስጦታን ልዩ ባህሪ ነው ብሎ የፍትሐ ብሔር ህጉን አንቀጽ 1845 10 ዓመት ይርጋ ነው ብሏል። የስጦታ ልዩ ባህሪ ማለት ምን ማለት ነው? ከሌሎቹ ለምንድን ነው የምንለየው? ለዛ ከሆነ የቤተሰብ ህጉ አንቀጽ 69 እና 68 በልዩ ሁኔታ አሁን እኔ እንደውም ልዩ ነው የምለው ስጦታ ውሉ ሳይሆን ልዩ የማደርገው ተጋቢዎች መሆናቸው ነው። ልዩ የሚያደርጋቸው ከተጋቢዎች ጋር የሚደረግ ትራንዛክሽን መልኩ ይለያል። አንደኛ የሁለቱን ስምምነት ይፈልጋል። ሁለተኛ የሚቀርብበት ጊዜ አጥሮ ተቀምጧል። እንግዲህ ይህንን ሲያደርግ አንደኛው ወገን ፈቅዶ ተዋውሏል። ሌላኛው ወገን ደግሞ በተለያየ መንገድ መረጃ ሊደርሰው ስለሚችል 2 ዓመት ሙሉ ይሄ መረጃ ከሱ ሊርቅ አይችልም። እስከ 2 ዓመት ባለው ጊዜ ድረስ ይህንን ነገር ያውቃል ብሎ ስለገመተ ለትራንዛክሽኖች ጥበቃ ለማድረግ ሊሆን ነው ጊዜውን አሳጠረው ብለን የምናስበው ማለት ነው። ለውሎች በጠቅላላ ትራንዛክሽን ስንል የግድ ገንዘብ ያለባቸው ላይሆኑ ይችላል፣ ስጦታንም ይጨምራል እና ግልጹ ህጉ ይህን ያህል ግልጽ በሆነበት ሁኔታ በልዩ ሁኔታ ህጉ እንግዲህ ከኋላ የወጣም ህግ ነው። በህጎች አተረጓጎምም መርህም መሰረት ራሱ ጀነራል ከሆነው የፍትሐ ብሔር ህጉ ይሄኛው ስፔሻሉ የቤተሰብ ህግ እያለ ወደዛ መሄድስ ያስፈልግ ነበር ወይ ነው ከመነሻውም ልዩ ጥበቃ የተሰጠው። ይሄንኑ ጉዳይ ብቻ በተለየ ሁኔታ አድሬስ እንዲያደርግ የተቀመጠ የቤተሰብ ህግ ባለበት ሁኔታ ያንን ለጥጦ እንደገና ከልዩ ህጉ ወደ ጠቅላላ ህግ ወይ ደግሞ ጀነራል ወደምንለው 10 ዓመት ማድረጉ ትክክል ነው ብዬ አላምንም። ከኋላ የሚወጣው ህግም የቤተሰብ ህጉ ነው። በጠቅላላ ስለ ውል ቢሆንም የምናወራው ደግሞ ውል ሆኖ ግን የባልና ሚስቶች ጋር ግንኙነት ስላለ ውል ስለምንሆነ ያወራን ያለ ነው። የተሻለው የቤተሰብ ህጉን አንቀጽ 69 መተርጎም ነው ብዬ አስባለሁ። ነገር ግን ተመልካቾቻችን ማወቅ ያለባቸው ሰበር በማናቸውም የህግ ትርጉሞች ዘንድ የሚሰጠው ውሳኔ አስገዳጅና የመጨረሻ ስለሆነ ሰበር ስጦታን በተመለከተ የሰጠው ውሳኔ 2 ዓመት ሳይሆን 10 ዓመት ነው የሚለውን መውሰድ ነው የሚኖርባቸው። ወደፊት የሚቀየር የሚለወጥ ከሆነ እንደተጠበቀ ሆኖ እዚህ ጋር ሌላም የሰበር ውሳኔ አለ። ያኛው ሰበር ውሳኔ ደግሞ ምንድነው? ይሄኛውን የምደግፈው የሰበር ውሳኔ ነው። አንተ የምትቃወሙ ከሆነ ሀሳብህን ትሰጠኛለህ። ምን ይላል? አንደኛው እንግዲህ ባል ሲሸጠው ምን ብሎ ነው የሸጠው? ያላገባሁ ነኝ
ሚስት የለኝም፣ ትዳር የለኝም፣ ይሄ ንብረትም የኔ ነው ብሎ ነው የሸጠው። ከዛ ሚስት ይሄንን ስታቅ ትመጣና አይ ይሄማ የኔ ንብረት ነው፣ ባልም አለው፣ ማን ነው ትዳርም አለው፣ ሚስቱ ነኝ፣ ስለዚህ ይሄ ውል ይፍረስልኝ ብላ ጥያቄ ታቀርባለች። እንዲህ በሚሆንበት ጊዜ ሰበር አንቀጽ 1845ን በመጥቀስ የ10 ዓመት ይርጋ ነው ተፈጻሚ የሚሆነው ብሏል። ለምን? አንደኛው ወገን ንብረቱን ክሌም ሲያደርግ የግሌ ነው ብሎ ነው እንደገና ያላገባ አውጥቶ ነው ንብረቱን የሸጠው። እዚህ ላይ ለምን እንደምስማማ ልንገርህ። የቤተሰብ ሕጉ አንቀጽ 68 እና 69 ላይ የ2 ዓመት ይርጋ የተቀመጠው የጋራ ንብረት በአንደኛው ወገን ፍቃድ ሳይሰጥ ተሽጦ በሚገኝበት ተላልፎ በሚገኝበት ጊዜ ነው። አሁን ግን ይህ ንብረት እየተሸጠ ያለው የጋራ ንብረት ነው ተብሎ አይደለም፣ የግል ንብረት ነው፣ ሚስት የለኝም ተብሎ ነው፣ የግል ንብረቴ ነው ተብሎ ነው እየተሸጠ ያለው። ፍሬ ነገር ዲስቶርት ተደርጓል። ስለዚህ እንደዚህ በሚሆንበት ጊዜ ይህንን አንቀጽ ነው ወይ ተፈጻሚ የምናደርገው? ይሄ ምንድን ነው? አንተ እንግዲህ የወሰድከውን መጀመሪያ መነሻ ላይ ያረከውና ቅድም ስንወያይበት የነበረውን ይሄ ባልና ሚስት እንግዲህ ይህን የ2 ዓመት ጊዜ ገደብ የ6 ወሩን ሲያስቀምጥ ይሄ የተሻሻለው ቤተሰብ ሕግ አብረው እንደሚኖሩ በቅርብ ርቀት መረጃ ታገኛለች ወይ ደግሞ እሱ ያገኛል በሚል እሳቤ ነው በሚል ነው። አሁን እንግዲህ ይሄኛው ባል ነኝ ትዳር የለኝም ባልም አይደለሁም የሚል ራሱን እንደተለየ ግለሰብ አድርጎ ነው። አዎ፣ ነገር ግን በተግባር አብረው የሚኖሩ ሰዎች ሊሆኑ ይችላሉ። ስለዚህ እንደየጉዳዩ አይነት ማየት አለብን እንጂ ምናልባት አሁን በዚህ በነገርከን ውሳኔ የሰበር ውሳኔ ሚስትየዋ ሚስት ነኝ ብላ መታለች፣ ውሸቱን ነው። ስለዚህ ያን የማስረዳቱ ሁኔታ እንዳለ ሆኖ በዛ ማስረጃ ላይ ተመርኩዞ ነው የይርጋው ድንጋጌውም እሱን ታሳቢ ማድረግ መቻል አለበት። እንደተባለው ይሄ ሰውዬ ያላገባና ሚስትም የሌለው ከሆነ የማንም ኮንሰንት ወይ ደግሞ ስምምነት አይጠየቅም። ነገር ግን ሆነ ብሎ ቅድም እንደጠቀስ ነው ይሄ ሐሰተኛ ማስረጃ እያወጡ ያላገባ ሰርቲፊኬት እያወጡ ወይ ደግሞ እያሰሩ ሐሰተኛ ዶክሜንት እንደሚሸጡት አይነት ከሆነና በተግባር አብረው እየኖሩ ሊሆን ይችላል። ነገር ግን ያንን መረጃ የተሳሳተ መረጃ ሰጥቶ እስከተዋዋለ ድረስ እኔ ተፈጻሚ መሆን አለበት ብዬ የማስበው እማምነው የተሻሻለ የቤተሰብ ሕግ ነው እና በዛ ነው መታየታል። ምንድን ነው መሰለህ እንግዲህ ያላገባ እንግዲህ ቅድም ምንላል 2 ዓመት ሊሆን የቻለበትን ምክንያት ስንዘረዝር አብረው ነው የሚኖሩት፣ ይነጋገራሉ፣ ልታቅ የመቻል እድሏ ከፍተኛ ነው ምናምን ብለናል። ግን ይሄ ሰው ያላገባ ማስረጃ አውጥቶ ጋብቻውን ሲክደው ይሄ አጭበርብረው ሆን ብለው ያላገባ እንዲያወጣ አድርገው ከሆነ እሱ ሌላ ሴናሪዮ ሆኖ፣ ግን ይሄ ሰው ያላገባ ማስረጃ አውጥቶ ንብረቱም የግሌ ነው ብለው ሲሸጠው የማይንቀሳቀስ ንብረት ከሆነ ወይ የጋብቻ ሰርቲፊኬት ይኖራል ወይ ያላገባ ይኖረዋል እኮ። ያላገባ ማስረጃ እኮ አወጣ ይዞ ያላገባ ማስረጃ ይዞ ነው እየሸጠ ያለው። ስለዚህ ያላገባ ማስረጃ አውጥቶ እየሸጠ እየደበቃት ነው ማለት ነው፣ እየሰወረው ነው ንብረቱን። ስለሷ መረጃ ለመስጠት ፈቃደኛ አይደለም ማለት ነው ጠቅላላ። እና ይህንን መረጃ የማግኘት እድሏም ዝቅተኛ ነው አንደኛ። ሁለተኛ ቅድም ባልነው ድንጋጌ መሰረት አንቀጽ 68 መሰረት የጋራ ንብረት ያላንደኛው ተስማሚ ሲሸጥ ነው የ2 ዓመት ይርጋ እየተባለ ያለው። አሁን ግን ይሄ ፋክት ተቀይሮ የግል ንብረት ነው ተብሎ እየተሸጠ ስለሆነ የሆኑ ተጨማሪ ፍሬ ነገሮች ወይም ፋክቶች ስላሉ ወደ 10 ዓመቱ ይርጋ መሄዱ ይቺ ሴት በማናቸውም ምክንያት ይህንን መረጃ የማግኘት እድሏ ዝቅተኛ ስለሆነ የማግኘት እድሏን ከፍ ለማድረግ የይርጋ ገደቡን ረዘም ያደረገው ለዛ ነው የሚል እምነት ነው ያለኝ። እንደ ማጠቃለያ ግን ምናልባት ይህንን ድራማውንም ላዩ ተመልካቾቻችን የተለየ እይታ እንዲኖራቸው ቢያንስ ጥንቃቄ እንዲያደርጉ የምናስተላልፈው መልእክት ታሳቢ አድርገን ነው ይህን ውይይት ያደረግነው እና ምን ያደርጉ፣ ምን ከነሱ ይጠበቃል? ሰዎች ከዚህ ከእኔና ካንተ ንግግር ወግ ሙግት የሚረዱት ሕግ ምን ያህል ተለዋዋጭ ሊሆን እንደሚችል በትርጉም ምክንያት አይደል? እንግዲህ ባለሙያዎች እንኳን ተመሳሳይ ትምህርት ቤት የሕግ ትምህርት የተማሩ ሰዎች፣ የተረጓጎም ስልትን የተማሩ ሰዎች አንድን ነገር በተለያየ መንገድ ሊተረጉሙት እንደሚችሉ ነው እያየን ያለ ነው አይደል? እንግዲህ ይህንን ቅድም ያልናቸውን 2 የሰበር ውሳኔዎች የተሰጡት በሰበር ሰሚ ችሎት ደረጃ ነው። ስለዚህ እንደዚህ አይነት ነገሮች በሚኖሩበት ጊዜ ሕግ አንዳንዴ ምን እንደሚሆን ወደየት እንደሚያርፍ እንደውም አንዳንዴ የምለው አባባል አለ።
ህግ በትርጉም ጫንቃ ላይ የታዘለ ህፃን ልጅ ነው። ትርጉም ነው ህግን እንትን የሚያደርገውም የሚያቃናውም በሚል ማለት ነው። እና ስለዚህ አሁን መውሰድ ያለባቸው ነገር አንደኛው ወገን ያለ ፍቃዱ መሸጥ የለበትም። የሌላኛውን ወገን የጋራ ንብረት እስከሆነ ድረስ የሌላኛውን ፍቃድ መጠየቅ አለበት። የሚገዛ ሰውም ትዳር አለህ የለህም ብሎ ማጣራት አለበት። ትዳር ካለው ደግሞ ያኛው ተጋቢ ፍቃዱን እንዲሰጥ ማድረግ አለበት። ፍቃዱን ሲሰጥ ደግሞ ቅድም እንዳልነው በተቻለ መንገድ የውሉ አካል ሆኖ አብሮ እንዲዋዋል ማድረግ፣ ካልሆነ ደግሞ በግልጽ ፍቃዱን የሰጠ መሆኑን የሚያረጋግጥ ማስረጃ ይዞ ማድረግ አለበት። በተለይ የማይንቀሳቀስ ንብረት በሚሆንበት ጊዜ ወይ ውክልና ወስደው ወይ ደግሞ አብሮ እንዲሸጥ አብሮ ሻጭ ሆኖ እንዲገዛ ቢያደርጉ ነው የምንመክረው። በሌሎች ጉዳዮች ደግሞ ግልጽ ፍቃድ የተሰጠ መሆኑን ማረጋገጥ አለባቸው። ይሄ የ2 ዓመቱ ይርጋ በተመለከተም ከ10 ዓመቱ ይርጋ ይልቅ የ2 ዓመቱ ይርጋ ነው ብለው በዛ ሰዓት ውስጥ መብታቸውን ለመጠየቅ መንቀሳቀሳቸው ይሻላል። ምክንያቱም በተለያየ ጊዜ የሰበር ውሳኔዎች የተለያየ ምክንያት በመስጠት በ7 ዳኛም በፌዴሬሽን ምክር ቤት የሚቀየርበት ሁኔታ ስላለ ሴፍ የሆነው መንገድ አሁን መጨረሻ ላይ ያነሳናቸውን ሀሳቦች መያዙ ነው የሚል ሀሳብ ነው ያለኝ። እንግዲህ እስካሁን ድረስ ተወያየን፣ ሰፊ ጊዜ ወስደን መነሻ የሆነን ደግሞ ቅድም ያየነው የተመለከትነው ድራማ ነው። ስለዚህ ከዛ ድራማ እንዲሁም ደግሞ አሁን እኛ ካነሳናቸው ውይይቶች ማህበረሰቡ ምን ይውሰድ፣ ምን ይማር፣ በዋናነት ምን አይነት ነገሮችን ሊገነዘብ ሊወስድ ይችላል የሚለውን እና ህብረተሰቡ እንዴት አይነት ጥበቃ ለራሱ ከህጉ ጥበቃ ባሻገር ምን አይነት ጥንቃቄ ማድረግ አለበት የሚለውን እስኪ እንግዲህ ከኛ ንግግር ከኛ ክርክርና ሙግት አንድ ነገር ግልጽ ይመስለኛል አይደል? እንግዲህ እኔ እናንተ አንዳንዴ በሀሳብ የተለያየንባቸው ሌሎች ሰዎች ደግሞ ፍጹም የተለዩባቸው በርካታ አጋጣሚዎች አሉ። ይሄ የሆነው ከህግ ባህሪ ከራሱ የሚመነጭ ነው። ህግ በተለይ በቋንቋ የሚጻፍ በመሆኑና ቋንቋ በተለያየ መንገድ የተለያየ ትርጉም ስለሚሰጥ ቅድም የጠቀስናቸው የሰበር ውሳኔዎች እኮ ሰበር የሰጣቸው ውሳኔዎች የስር ፍርድ ቤቶች አይደሉም ያሏቸው ናቸው። አንዳንዴ እኮ ሰበርም የተለያየ ውሳኔ ራሱ ሰጥቶ እናገኛለን በተለያየ መንገድ እና ስለዚህ ህግ በተለያየ መንገድ ለትርጉም ተጋላጭ በመሆኑ ምክንያት ተመልካቾቻችን መውሰድ ያለባቸው ሴፍ የሆነው ቤስት የትኛው ነው። ስለዚህ ቅድም እንዳልነው አንደኛው ወገን የሌላኛው ወገን ፍቃድ ሳይሰጥ መሸጥ የለበትም። በህግ የተከለከለ ነገር ነው። ከተጋቢዎች ንብረት የሚገዙ የሆነ መብት የሚያገኙ ሰዎች ያገባው ሰው ላኛው ፍቃዱን ያልሰጠው ሰውዬ ፍቃዱን መስጠታቸውን ማረጋገጥ አለባቸው። ሳያረጋግጥ ካገባ ሰው ዝም ብሎ በዘፈቀደ ውል ህጋዊ ግንኙነት መፍጠር ተገቢ አይደለም። ሚስትህ የት አለች? ባልሽ የት አለ? ፍቃዱን ሰጥቷል ወይ? ፍቃዱንም ሲሰጥ ቅድም ባልነው ፎርም መሰረት የማይንቀሳቀስ ንብረት ከሆነ በጽሁፍ መሆን አለበት። አብሮ እንዲሸጥ አብሮ ውል ውስጥ እንዲገባ በማድረግ ጊዜንም በተመለከተ እስከ 10 ዓመት ድረስ ይሄዳል ብለናል። በተቻለ መጠን እንዳወቀ በ6 ወር ውስጥ ጥያቄውን ማቅረብ፣ በ2 ዓመት ውስጥ ማቅረብ እንጂ አይ ሰበር እንደዚህ ስላለ 10 ዓመት አለኝ ከሚል ከመዘናጋት ራሳቸውን መጠበቅ አለባቸው። ምክንያቱም በተለያየ ጊዜ የተለያየ ህግ ትርጉም ሊሰጥ የሚችልበት እድል ስላለ ማለት ነው። በዋናነት ግን ካለነሱ ፈቃድ አንደኛው ወገን ንብረቱን ሸጦ ለውጦ ከተገኘ ሄዶ ማስፈረስ የሚቻል መሆኑንም ጭምር ነው ያስገነዘብ ነው። ተመልካቾቻችን እናመሰግናለን። የጠበቆቹ ወግ ለዛሬው እዚህ ላይ ያበቃል። በሚቀጥለው ጊዜ ደግሞ በሌላ ርዕሰ ጉዳይ በድጋሚ እንገናኛለን። ሰላም።